ሰላም ለእናንተ ይሁን ቅዱሳን የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ከእግዚአብሔር ቃል አንድ ክፍል እናያለን። የምናየው ክፍል ርዕስ ሰጥቼዋለሁ። አሳደህ አትንገስ፣ ገለህ አትውረስ በሚል ሐሳብ ነው። መጽሐፈ ሳሙኤል አንደኛ ምዕራፍ 19 ከቁጥር 9 ያለው ከቁጥር 8 ጀምሮ የተወሰነውን ክፍል ላንብብ። ደግሞም ጦርነት ሆነ፣ ዳዊትም ወጥቶ ከፍልስጤማውያን ጋር ተዋጋ፣ ታላቅ ግዳይም ገደላቸው፣ ከፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው። ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዘወር አለ፣ ጦሩም በግንብ ውስጥ ተተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ክፍል ላይ ይህንን ከማየታችን በፊት ሳኦልና ዳዊት ማን ናቸው? ሳኦል ማን ነው? ዳዊት ማን ነው ብለን ሳኦል የእስራኤል ንጉሥ ነው። የእስራኤል ንጉሥ እንዲሆን ደግሞ እግዚአብሔር ራሱ የመረጠው ሰው ነው። አንደኛ ሳሙኤል ምዕራፍ 12 ላይ እንግዲህ ሕዝበ እስራኤል በእግዚአብሔር መሪነት እግዚአብሔር ንጉሣቸው ሆኑ። እንደ አሕዛብ ሌላ ንጉሥ ሳይኖራቸው የሚመራቸው ሕዝቦች ነበሩ። ነገር ግን አንድ ቀን እኛ ንጉሥ ያስፈልገናል አሉ። በነቢያት ነበረ የሚመሩ። እግዚአብሔር ነቢይ ያስነሳላቸው፣ እነ ኤሊ፣ እነ ሳሙኤል ካህናት፣ እነሱ ነበሩ የሚመራቸው። ግን ንጉሥ ያስፈልገናል፣ በቃ የአሕዛብ አይነት አስተዳደራዊ መዋቅር ያስፈልገናል ብለው ጮኹ ይላል መጽሐፍ ቅዱስ ሲነግረን። ስለዚህ ሳሙኤልም ተቆጣቸው፣ ገሰጻቸው። ነገር ግን እግዚአብሔር አምላክ አንተን አይደለም የናቁት የኔን ንግሥና የኔን አመራር ንቀዋልና የፈለጉትን አንግስላቸው ብሎ በእግዚአብሔር ጥቆማ ነው ሳኦል የነገሰው። ነገር ግን ይሄ ንጉሥ ሳኦል በእስራኤል በነበረበት በንግሥና ዘመኑ ከ2 ዓመት በኋላ ያለው የንግሥና ዘመኑ ሁሉ ከእግዚአብሔር ፈቃድ ውጪ በሆነ መንገድ ነው የነገሰው። ለምን? እግዚአብሔር ያዘዘውን አድርግ ያለውን አታድርግ ያለውን በመንካት አድርግ ያለውን ባለማድረግ እግዚአብሔርን ስለበደለ የእግዚአብሔር መንፈስ ራቀው። በዚህ ሂደት ውስጥ ግን አንድ ክስተት ተከሰተ። ከፍተኛ የሆነ ጦርነት በፍልስጤማውያንና በእስራኤላውያን መካከል እና በዚህ አጋጣሚ ደግሞ አጋጣሚ በሚመስል ግን በዘላለማዊ በእግዚአብሔር ፈቃድና ሐሳብ ጎልያድ ቀንና ሌሊት እየተገለጠ እስራኤላውያንን እያስፈራራ በነበረበት በዛች ቅጽበት እግዚአብሔር ዳዊትን ገለጠው። ዳዊት የእሴይ ልጅ ነው። የቤተልሔም ሰው ነው። የእሴይ የመጨረሻ ልጅ ነው። በጎችን የሚጠብቅ ነው። ግን በዛ ቅጽበት አጋጣሚ በሚመስል በእግዚአብሔር ዘላለማዊ ፕሮግራም ግን ዳዊት ወደ ጦሩ መጣ። ጎልያድን ዘረረው። ታሪኩ ብዙ ነው። አንብቡት መጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 16 17 ይህንን እናያለን። ስለዚህ ጎልያድን ዘረረ። ፍልስጤማውያን ተሸነፉ። በዚህ ሕዝቡን ሁሉ እስራኤላውያንን ሁሉ ያስጨንቅ ከነበረ መከራ አረፉ እና ከጦርነቱ ሲመለሱ ወደ ኢየሩሳሌም የእስራኤል ቆነጃጅት ወጥተው ሜዳ ላይ ዘመሩ። እንደዚህ ብለው ዘመሩ፣ ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ብለው ዘመሩ። በዚህ ጊዜ ጎልያድ ሲዘረር፣ ፍልስጤማውያን ሲሸነፉ ከነበረው ደስታ ከፍ ያለ ጥላቻና ሐዘን ወደቀበት ሳኦል። ምክንያቱም ክብሬ ተነካ በሚል እንዴ ለዳዊት ከንግሥናዬ ውጪ ከዙፋኔ ውጪ ምን ቀረለት? ሁሉ ነገር ተወስደዋል ብሎ እንግዲህ ለክብሩ በመቅናት ሳኦል በዳዊት ላይ አቄመበት ይላል መጽሐፍ ቅዱስ። ነገር ግን በተገለጠ መልክ ዳዊትን አልተቃወመም። እንደው ዳዊት ሹመትን ሰጠው፣ ሕዝቡም ይወደው ስለነበረ። ነገር ግን መጽሐፍ ቅዱስ እንደሚነግረን በሳኦል ላይ ክፉ መንፈስ ስለገባ ሁል ጊዜ ዳዊትን ለመግደል ይሞክር ነበር። እንግዲህ ዳዊት የእስራኤልን ተግዳሮት ያራቀ እግዚአብሔር አምላክ የቀባው የእግዚአብሔር ፕሮግራም የነበረበት ሰው ነው። ሳኦል ንግሥናውን ዙፋኑ እግዚአብሔር የሰጠውን ወንበር ተጠቅሞ ግን ዳዊትን ያሳድደው ነበር። እንግዲህ አሁን ባነበብኩላችሁ ክፍል ሳኦል በዳዊት ላይ ካደረጋቸው ታላላቅ ማሳደዶች አንዱ ሊገለው ጦሩን ወረወረ ይላል። ነገር ግን እግዚአብሔር አምላክ ዞር አድርጎ ጦሩ በግድግዳ ላይ ተሰካ፣ ዳዊት ግን አመለጠ ይለናል። እግዚአብሔር አምላክ የተመሰገነ ይሁን። ሳኦል 40 ዓመት በእስራኤል ነገሰ። 40 ዓመት ሲነግስ ዳዊት እግዚአብሔር በዚያ ከቀባውና ከገለጠው ጊዜ ጀምሮ ዳዊትን በማሳደድ ነው ዘመኑን የጨረሰው። እንግዲህ ዳዊት የእግዚአብሔር ኪዳን ያለበት እግዚአብሔር የመረጠው እግዚአብሔር የወደደው ትሑት መልካም ሰው እግዚአብሔር ራሱ የመሰከረለት እንደ ልቤ የሆነ ያለው
በእግዚአብሔር የተመረጠ ሰው ነው። ነገር ግን ሳኦል ዳዊትን ያሳድደው ያስጨንቀው ነበር። ዋሻ ለዋሻ ያንከራትተው ነበር። ከሀገር ወደ ሀገር እንዲሸሽ በጫካ እንዲኖር ያደርገው ነበር። ሳኦል ከአንድም ሁለት ጊዜ በዳዊት ላይ ጦርን ወረወረበት። ነገር ግን እግዚአብሔር አስመለጠው። ለምን? ያለ እግዚአብሔር ፈቃድ ከፀጉራችን እንኳ አንዳች እንደማይወድቅ መጽሐፍ ቅዱስ እንደሚናገር እግዚአብሔር ከለለው። ግን ሳኦል ሁልጊዜ ዳዊትን ያሳድድ ነበረ። ለምንድነው? ሰዎች ነግሰው እያለ እግዚአብሔር ቦታ ሰጥቷቸው እያለ በሰላም በፍቅር ሌሎችን የማይመሩት ስንል ሁለት ነገሮችን አስቀምጥላቸዋለሁ። የመጀመሪያውና ዋነኛው ነገር ያለኝ ቦታ ይወሰድብኛል የሚል ፍርሃት፣ ኮንፊደንስ ማጣት፣ እግዚአብሔር የሰጣቸውን ቦታ በስርዓት ያለ መምራታቸው ምክንያት ፍርሃት ነው። አሁን እንደነገርኳቸው ቅድም ዳዊት እልፍ ገደለ የሚል መዝሙር ሲሰማ ይሄ ሰው አንድ ቀን ዙፋኔን ይረከባል የሚል ፍርሃት ገባበት። እግዚአብሔር ከሱ ጋር ስለነበረ ዳዊት የሚያደርገው ነገር ሁሉ በማስተዋል ያደርግ ስለነበረ ደግሞም በሕዝብ ዘንድ ትልቅ ተቀባይነትና ተወዳጅነት ስላገኘ ዳዊትን ፈራው፣ ደነገጠ ሳኦል። ስለዚህ አንድ ቀን ይህንን ቦታ ይወርሰኛል፣ ይቆጣጠረኛል የሚል ፍርሃት ገባበት። ዳዊት አንድም ቀን አስቦት አያውቅም። ነገር ግን በሳኦል ውስጥ ፍርሃት አለ። ኮንፊደንስ ማጣት፣ ፍርሃት ሰዎች ሌሎችን እንዲያሳድዱ ያደርጋቸዋል። ሁለተኛው የእግዚአብሔር ሕልውና መራቅ ነው። እንደነገርኳችሁ ሳኦል የእግዚአብሔር አብሮነት ራቀው፣ ክፉ መንፈስ ገባበት። ስለዚህ የእግዚአብሔር ክብርና የእግዚአብሔር ሕልውና ስለራቀው ተቅበዝባዥ አይነት ሰው ሆነ። ፈሪና ድንጉጥ ሆነ። አሳዳጅ ሆነ። መግደል ጀመረ። እያገለገለ ሕዝብ እየመራ ስልጣን ሰጥቶት እግዚአብሔር ግን ሕልውናው ራቀው። የእግዚአብሔር ሕልውና የራቃቸው የሚታወቁት በማሳደድ ነው፣ በማስጨነቅ ነው፣ ስም በመለጠፍ ነው የሚነግሱት። ምክንያቱም መልካም ነገር ስለሌለ እነሱ ዘንድ የእግዚአብሔር ክብርና አብሮነቱ ሕልውናው ስለራቃቸው በስጋ ስለሚመላለሱ እንዲሁ በደመ ነፍስ ስለሚመላለሱ እውነተኛ ሰዎችን የእግዚአብሔር ክብር ያለባቸው ሰዎችን እግዚአብሔር ሊጠቀምባቸው ሊገልጣቸው ያሉት ሰዎች ወደፊት እንዳይመጡ በር ይዘጉባቸዋል፣ ያሳድዳሉ። ምክንያቱም እግዚአብሔር አብሮት ያለ ሰው እግዚአብሔርን ይፈራል። የእግዚአብሔር ሕልውና ያለው ሰው መንፈስ ቅዱስ የሚመራው ሰው ኢየሱስ ጌታ ነው። ሰዎች ቢገለጡ ወደ ከፍታ ቢመጡ ስፍራውን ቢቆጣጠሩ ያጨበጭባሉ፣ እልል ይላሉ። እግዚአብሔር ሰው ሰጠን ይላሉ። የእግዚአብሔር ሕልውና ሲወርሳቸው ግን እግዚአብሔር ሲርቀው ሰው ሕልውናው ሲርቀው በሚገለጡ ሰዎች እግዚአብሔር በሚያመጣቸው ሰዎች መንገድ ላይ ይቆማሉ፣ እንቅፋትን ይፈጥራሉ። የተለያየ ቴክኒክና ታክቲክ ፈጥረው ያንን ሰው ያሳድዳሉ። እያሳደዱ ዕድሜያቸውን ያስረዝማሉ። ነገር ግን የእግዚአብሔር ጥላ፣ የእግዚአብሔር ሞገስ፣ የእግዚአብሔር ክብር ተገፎባቸዋል። ከላያቸው ላይ ስፍራው አላቸው፣ ብዙ ነገር አላቸው፣ የሚያጅባቸው ነገር አለ፣ ጦር አለ፣ ብዙ ነገር አለ። ብዙ ተቀባይነት ያላቸው ነገር ሊመስል ይችላል። ግን የሰማይ አምላክ እግዚአብሔር ርቋቸዋል። የሚያሳድዱ ሰዎች መለያቸው አንዱ እግዚአብሔር ከነሱ ጋር የለም። ሌላው ለምን ያሳድዳሉ? አሳድደው ለምን ይነግሳሉ? ቅናት ነው። በሳኦል ላይ ቅናት መንፈስ ገባበት። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 4 ላይ ሲነግረን በቃየን ውስጥ ቅናት ገባ፣ በገዛ ወንድሙ። ስለዚህ ያ ቅናት ወንድሙን እንዲገድል አደረገው ማለት ነው። ሰው ክፉ ቅናት ውስጡ ላይ ሲገባ ማሳደድ ይጀምራል። እግዚአብሔር የተመሰገነ ይሁን። ሌላው ገድሎ መውረስ እዚሁ አንደኛ ነገሥት ምዕራፍ 20 ላይ ማየት እንችላለን። ናቡቴና አካብ የእስራኤል ንጉሥ ነው። ሚስቱ ኤልዛቤል ናት። ኤልዛቤል ሲዶናዊ ናት። የሲዶናውያን አምላኮች ደግሞ አስታሮት፣ ሞሎክ የሚባሉ እነዚህ ጣዖታቶች ናቸው። እና በነዛ መንፈስ ድራይቭ የተደረገች ምትኖር ሚስት ነው ያገባው ያለ እግዚአብሔር ፍቃድ። እስራኤላውያን እነሱ እንዲያገቡ አልተፈቀደላቸውም፣ ግን አካብ እሷን አገባ። ስለዚህ እሷ ትነዳው ነበር ይላል መጽሐፍ ቅዱስ። ሚስቱ ኤልዛቤል እንደ መራችሁ እንደ ነዳችሁ እግዚአብሔር እንደበደለ እንደ አካብ ያለ አልተገኘም ይላል መጽሐፍ ቅዱስ። እና አንድ ጊዜ ምን ሆነ? አካብ በቤተ መንግስቱ አጠገብ ያለ አንድ ድሃ ሰው ነበር፣ ናቡቴ የሚባል። ይሄ ሰው ደግሞ የእርሻ ቦታ ነበረው።
ስለዚህ አክዓብ ለናቡቴ መጣና የእርሻ ቦታህን ስጠኝ፣ ሌላ ልዋጭ ልስጥህ ወይም ገንዘብ ልስጥህ አለው። ናቡቴ ለእስራኤላውያን ደግሞ የአባታቸውን ርስት መስጠት መሞት ነው የሚመርጡት። ስለዚህ የአባቴ ርስት ፈጽሞ አልሰጥህም አለው። ከዛ በኋላ አዘነ ይላል። ኤልዛቤል ገባች፣ አየችው። ባሏ ተክዞ ቆዝሞ አዝኖ ስታየው ለምንድን ነው ያዘንከው? አንተ የእስራኤል ንጉሥ አይደለህ እንዴ ስትለው አይ እንደዚህ ናቡቴ የእርሻ ቦታን ስጠኝ አልኩት፣ ነገር ግን በፍጹም አለ። በገንዘብም ልስጥህ ልዋጭ ልስጥህም ስለው እምቢ አለኝ፣ የአባቴን ርስት አልሰጥህም አለኝ ስትለው እንቺ በክፉ መንፈስ የምትነዳ ሴት፣ ገዳይ መንፈስ የነበረባት ሴት ምናምንቴ ሰዎች ፈለገች፣ ሐሰተኛ ምስክሮች አቆመች በሽማግሌዎች ፊት። ናቡቴ እግዚአብሔርን ሰድበዋል፣ ንጉሡንም ሰድበዋል የሚሉ የሐሰት ምስክሮች አቆመችና በድንጋይ ተወግሮ እንዲሞት አደረገች። ገደለውና ያንን ድሃ ወረሰ። ወገኖቼ እግዚአብሔር የሚሰጠንን እንውረስ፣ ገድለን ግን አንውረስ። እግዚአብሔር የሚሰጠንን ይበቃናል እንበል። ሌሎችን ግን ገለን በሌሎች ላይ ተረማምደን ሌሎችን አስጨንቀን ግን አንውረስ። እግዚአብሔር እንደዚህ አይነቱን ይጸየፋል። ደግሞ ቀን ቆጥሮ ይመጣል፣ ጽዋ እስኪሞላ ሊሆን ይችላል። ስለዚህ አሳደን አንንገስ፣ ገለን አንውረስ። ተባርካችኋል።